40 ካሬ ላይ ያረፈ የእንጨት ቤት ነው። አዲስ ገና እየተገረፈ ነው ያለው በኬሚሴ ከተማ ነው። ዋጋውንም እነግራችኋለሁ። በጣም ምርጥ ቤት ናት። ያው ቦታዋ 140 ካሬ ናት። ገና አዲስ ግርፋት ላይ ነው። መግዛት የምትፈልጉ ካላችሁ በተመጣጣኝ ዋጋ በአቅማችሁ እንደዚህ ገና አዲስ የተገረፈ ነው። አዲስ ነው። ግቢውን ላሳያችሁ በትንሹም ቢሆን እንደዚህ ነው። በዚህ አጋጣሚ ይሄንን ቤት የምትገዙ ካላችሁ ስልክ ቁጥሩን ከስክሪኑ ላይ አንስታችሁ ማናገር ትችላላችሁ። እንደምታዩት ነው ግቢው ገና አዲስ ያው እርጥብ ነው፣ እየጠጣ ነው። ይሄው ውሃ እየጠጣ ነው። አያችሁት አይደለ? ብሎኬት ቤት የምትፈልጉ ካላችሁ ደሴ፣ ኮምቦልቻ፣ ኬሚሴ ሌላም ቦታ በምትፈልጉበት አካባቢ ብሎኬት ቤትም አለ፣ ባዶ ቦታም አለ። ከናንተ የሚጠበቀው ማናገር ነው። እንጨት ቤት የምትፈልጉ ካላችሁ በተመጣጣኝ ዋጋ ያው የብሎኬት ወደድ ይላል፣ እንጨት ቀነስ ያደርጋል። ቦታ ደግሞ ከሁሉም ደግሞ ቀነስ ያደርጋል ማለት ነው። ህጋዊ የምትፈልጉ ካላችሁ ማናገር ትችላላችሁ። ይሄ በምታዩት መልኩ ገና አዲስ እየተገረፈ ነው። ለእናንተ አቅም ሊሆን ስለሚችል አናግሩ። በተለይ ቦታው በጣም ዋና ከተማ መሀከል ላይ የሚባል በጣም ተወዳጅ አካባቢ ላይ ነው። ይሁት ግርፍ ነው። ጭቃው ራሱ መሰላሉ ራሱ አልተነሳም። አዲስ እየተበጃጀ ያለ ቤት ነው። ስለዚህ አቅማችሁ ሊሆን ይችላል። አሸዋውም ገና ይሄው ተደፍቷል። እንደምታዩት ገና ነው። አያችሁ አይደለ? ቤቱን ተራቅ አድርጌ ደግሞ ላሳያችሁ። ወይ የኔ ጥርት ብሏል እና ያው እዚህ ጋር እንድሪስ አብዱ እየቀረጸ ነው ያለው። እኔም እዚህ ጋር እየቀረጽኩ ነው። ከዚህ ከመጣችሁ አናግሩን። እንዳልኳችሁ አዲስ ቤት ነው። አዲስ እየተበጃጀ ያለ ቤት ነው። እቺን አበጃጅታችሁ ስደት ላይ ሆናችሁ ብትመጡ ራሱ እርግጠኛ ነኝ ይጠቅማችኋል። እቺን በቃ አበጃጅታችሁ በባዶ ከምትመጡ እቺን ጨርሳችሁ ሌላ ደግሞ አቅማችሁ እስከሚኖር ብሎኬት መስራትም ሆነ መግዛትም ሌላ አስተምሩ። ይሄ ከተማ መሀል ከተማ ላይ ነው። እቺን ጥድድት አድርጋችሁ ኮርኒሱን ሰርታችሁ ይሄንን ገርፋችሁ ጅምሰምም ሆነ በፕላስቲኩም ኮርኒስ ሆነ በመፈልጉት አይነት ኮርኒስ ሰርታችሁ ይሄን ገርፋችሁ ምናምን ቀለም ቀብታችሁ እዚህ ብመጡ አንድ ክላስ አንድ በሉ ሁለት እዛ እንድሪስ ጋር ሶስት እዛ ማዶ አያችሁ 3 ክላስ ነው ማለት ነው። 3 ክላስ ነው አይደል? አዎ 3 ነው። አዎ 3 ክላስ ነው። አንድ ሁለት መሃል ላይ ይታያችኋል 3 ይሆና። ስለዚህ 3 ክላስ ነው። ሁለቱን አከራይታችሁ አንዱ ትኖራላችሁ። በነገራችን ላይ ኬሚሴ ላይ አሁን መኖር ያዘው እንደዚህ ነው። አንዷን ባለቤት ይኖርና ሁለቱን ያከራየዋል። የማብራት የውሃ ቆጣሪ ያግዘዋል ማለት ነው። ስለዚህ ይሄንን የምትፈልጉ ካላችሁ አናግሩን። ተመጣጣኝ ዋጋ ነው። ቤቱ ያልተጨረሰ ነው። አጥር አለው፣ ግቢ ያለው፣ ውጩም ምርጥ ነው። ኮብልስቶን ነው እና ያው ከተማ መሀል ከተማ ላይ ነው። እንዳቅማችሁ ነው። ብሎኬትና ባዶ ቦታ የምትፈልጉም አናግሩን። ደሴም፣ ኮምቦልቻም፣ ኬሚሴም ፈለጋችሁበት ቦታ እሺ፣ ይሄንን ማናገር ትችላላችሁ። ስልክ ቁጥር አስቀምጥላችኋለሁኝ። በቃ ይሄ ነው። ሌላ ብዙ ማውራት አያስፈልገውም። መልካም እድል ብለናል። መልካም እድል ውድ ቤተሰቦቼ። የዚች ቤት ዋጋ ያው በጽሁፍ አስቀምጥላችኋለሁ። 3.9 ይባላል። እንደነገርኳችሁ 140 ካሬ ናት አጠቃላይ ግቢዋ። አዲስ ቤት እየተሰራባት ያለች ምርጥ ቦታ ናት። ዋጋዋም እንደ ከተማ መሀል ስለሆነ በጣም ምርጥ ዋጋ የሚባል ዋጋ ነው። 3.9 ማለት ድርድር አለው። ራሳችሁ ቤተሰቦቻችሁን አንጥታችሁ የምታደራድሩና ዋጋውን ተስማምታችሁ ብትገዟት በጣም ምርጥ ቦታ ናት። እንዳታልፋችሁ፣ እድሉን ተጠቀሙበላችሁ።